ሰላም የዚህ ቻናል ተከታታዮች እንደምናችሁ። ዛሬ እንግዲህ ቁርስ እናዘጋጃለን። የሚያስፈልጉን ነገሮች ድንች፣ ካሮት፣ ትንሽ ሽንኩርትና ቲማቲም፣ በሶሊያም ከሌለም ደግሞ ቁስጣም ሌላም ማድረግ እንችላለን። በእነዚህም በትንሽ ደቂቃ የሚደርስ ቁርስ እናዘጋጃለን። በመጀመሪያ ያው ድንቼን ልጣለሁ። ከዛ ቀጥዬ ካሮቱን ልጣለሁ። ሽንኩርቴን ይሄው እየላጥኩ ነው። እዛ ቲማቲም አለ። እዛ 2 ፎሰሊያ እነዚህን አደርጋለሁ። ዛችንም ቅጠል እጠቀማለሁ። 3 እንቁላል አለኝ። እንግዲህ እኛ እንደ ቤታችን ማድረግ እንችላለን። እኔ ለሁለት ሰው የሚበቃ ነው፣ ለሁለት ሰው ቁርስ ቢሆን ነው እያዘጋጀ ያለው። እናንተም በዛው መቀነስም መጨመር ትችላላችሁ። ያው ድንቼን ከትፌያለሁ፣ ካሮትን ከትፌያለሁ። በመቀጠል ምጣዴን ከጣድኩ በኋላ ዘይት አደርጋለሁ። በዘይት እጠብሰዋለሁ። ድንችን አስገባለሁ። ድንች ካስገባሁ በኋላ ካሮትን አስገባዋለሁ። በስሱ ነው የከተፍኩት፣ ያው ቶሎ እንዲበስልልኝ። ስለዚህ ትንሽ በሰል እናደርገዋለሁ። እሳት ጨመር እያረኩ አሁን ጨው አስገባለሁ። ጨው እያረኩ ነው። እዛ እሱ እስከሚበስል እንቁላሌን የሶስት እንቁላሉ እንደዚህ አድርጌ ስብር እያረኩ አንድ ላይ አደርጋለሁ። ከዛ ሽንኩርቴን ከትፋለሁ። በጣም ትንሽ ሽንኩርት ነው የሚያስፈልገኝ። ከተፍ አድርጌ እንቁላሉ ላይ ጨምረዋለሁ። እዛ ቲማቲሜም እንደዛው ደቀቅ አድርጌ ከትፋለሁ። እንደዚህ አድርጌ ቲማቲም ጨምራለሁ እንቁላሉ ላይ። ዛ2 ፎሶሊያ ደቀቅ አድርጌ እንደዚህ ከትፋለሁ። ዛችንም አደርጋለሁ ቅመም። እዛ ጨው አድርግበታለሁ። ትንሽዬ ጨው መብዛት የለበትም። ላይ ኮረሪማ ቅመም ካለን ቤታችን የምንጠቀምበት ትንሽዬ ማድረግ አለብን። ይኸው እንደዚህ አድርጌ አማስለዋለሁ፣ በደንብ አማስለዋለሁ። እዛ ድንቼንም ካሮቴም ይኸው እንደዚህ ይበስለዋል። እዛው ላይ ከላይ አስገባዋለሁ ማለት ነው። እንደዚህ
አስገባና እዛ በማንኪያ አድርጌ ማለት ነው ለ5 ደቂቃ ያክል በሰል እንዲልልኝ ከድነዋለሁ። አሁን በስሏል። እንደዚህ አድርጌ ሳህን ላይ ገልበጥ አድርጋታለሁ። እዛ በውስጠኛውም እንዲበስልልኝ ማለት ነው። ያው ሲታይ በጣም ያምራል፣ ከለርም ያምራል። ያው ስንቀምሰውም በጣም ይጣፍጣል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አሁን በጣም ታይት ያው በስሏል። ያው ስለበሰለ እንደዚህ አወጣዋለሁ። አሁን እዩት፣ እንደዚህ አውጥቼ ቀምሰዋለሁ ማለት ነው። ይሄንን በየቤታችሁ እስኪ ሞክሩት። በጣም እጅግ በጣም ጣፋጭ ነው። ለዛሬ ያቀረብኩት ቁርስ ይሄን ነበር። ለቁርስ ያዘጋጀሁት። አመሰግናለሁ ስለተከታተላችሁኝ።